ሰላም የተወደዳችሁ እንደምን አላችሁ? በጌታ በኢየሱስም ሰላም ላችኋለሁ። ዛሬ ከጊዜው ጋር ከወቅቱ ጋር እንግዲያውስ ይሄ የጌታችን ኢየሱስ ክርስቶስ የሕማማት ወቅት ነው ይባላልና በተለምዶ ሳይሆን በእግዚአብሔር ቃል ማለት ነው የተጻፈ እግዚአብሔር ቃል ፊክሽን አይደለምና የሕማማቱ ወቅት ይባላል። ክብር ለኢየሱስ ሲሆን ስለዚህ በእነዚህ በሕማማቱ ወቅት ላይ የኢየሱስን ሞት የኢየሱስን ሕመም የኢየሱስን ቁስል በማሰብ ፍቅሩን በማሰብ ኢየሱስ ስለኛ የሆነውን በማሰብ የምናሳልፍበት ጊዜ ይሆናል ማለት ነው። ክብር ለኢየሱስ ሲሆን ከዚህ ጋር በተያያዘ በዚህ አካውንቴ ላይ ማለት በዩቲዩብ አካውንቴ ላይ አንድ መልእክት ማስተላለፍ እፈልጋለሁ። ከማርቆስ ወንጌል ምዕራፍ 16 ከቁጥር 6 ላይ የእግዚአብሔር ቃል እንደዚህ ብሎ ይናገራል። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም። እነሆ እርሱን ያኖሩበት ስፍራ ብሎ መልአኩ ለነዚያ ሴቶች የተናገረውን ቃል ነው የምናነባውና ኢየሱስ ተነስቷል ብዬ ማውራት እፈልጋለሁ። አንዳንድ ሰዎች አሉ በዓለማችን ላይ የተለያየ አይነት እምነት አለ። በኢትዮጵያ፣ በሀገራችን፣ በአፍሪካ፣ በዓለማችን የተለያየ የሃይማኖት እይታ ያላቸው ሰዎች አሉና ስማቸውን ለመጥቀስ አልፈልግም። ኢየሱስ አልተነሳም የሚሉ አሉ። ኢየሱስ ጌታ አይደለም ነቢይ ነው እንደ ከ25ቱ ነቢያቶች እንዳንዱ ነው ብሎ የሚሉት አሉ። እንዲሁም ደግሞ ኢየሱስ ክርስቶስን ቀለል አድርጎ የሚያዩት አሉና ጌታ ኢየሱስ ክርስቶስ ዓለምን የፈጠረ እግዚአብሔር በልጁ በኩል ዓለማትን ፈጠረ ነው የሚለውና ዓለማት የተፈጠሩበት ዓለማትን ራሱ የፈጠረ ከዘላለም ዓለም በፊት የነበረ ለዘላለም የሚኖር አምላክ ነው ኢየሱስ። ስለ ሰው ልጆች ኃጢአት ሰው ሆኖ ሰውን ለማዳን ሰው መሆን ግዴታ ስለሆነ ሰው ሆኖ ዓለምን ኃጢአት ሁሉ አስወግዶ ስጋ ለብሶ የተገለጠ አምላክ ነው። ስለዚህ አንዳንዶች እንደሚሉት አይደለም። ማርቆስ ወንጌል ላይ በዚህ ቦታ ላይ ሰንበትም ካለፈ በኋላ መግደላዊት ማርያም የያዕቆብም እናት ማርያም ሴሎሜም መጥተው ሊቀበሉት ሽቱ ገዙ ይልና እነዚህ ሴቶች ወደ ኢየሱስ ክርስቶስ መቃብር ያለበት ቦታ ሄደው በመቃብር ቦታ ላይ ኢየሱስን እንዳጡት የእግዚአብሔር ቃል ይናገራል። ብዙዎቹም አልተነሳም ብሎ ለመዋሸትም ፈልጓል። ግን ጌታ ኢየሱስ ክርስቶስ ተነስቷል። አንድ ነገር መናገር እፈልጋለሁ። ሰዎች አልተነሳም አልሞትም የሚሉት አሉ። ጌታ ኢየሱስ ክርስቶስ ሞቷል። እንደሞተ እዚህ ቦታ ላይ ይናገራል። ሞተ ነው የሚለው። ቀጥታ በመስቀል ላይ ነው የሞተው። በመስቀል ላይ ነው የሞተው። በስቅላቱ ዕለት ዓርብ ማለት ነው ከ6 ሰዓት እስከ 9 ሰዓት ምድሪቱ የፈጣሪዋን እርቃን ሸፍና ጨለማ የሆነችበትን መጽሐፍ ቅዱስ ይናገራል። ከዛ እንደሞተ አራማትያስ ዮሴፍ የሚባለው አንድ ሰው አውርዶ ኢየሱስ ክርስቶስን አስክሬን እንደቀበረ ኢየሱስ ክርስቶስ እንደሞተ እንደተነሳ እግዚአብሔር ቃል አጥንቶ ይናገራልና ኢየሱስ ክርስቶስ ሞቷል። እንደሞተ እግዚአብሔር ቃል ይናገራል። ኢየሱስ ክርስቶስ ተነስቷል። እዚህ የለም ተነስቷል ነው የሚለው። ይሄ ቅዱሱ የእግዚአብሔር ቃል ሕያው የሆነው የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ እንደሞተ እንደተነሳ ነው የምናገረው። አካል የሆነ ያ ትንሣኤ ለእኛ ደግሞ ትልቅ ትርጉም አለው። ለእኛ ለክርስቶሳውያን ለኢየሱሳውያን ያ ትንሣኤ ኢየሱስ ክርስቶስ ትንሣኤ ትልቅ ትርጉም አለው። እኔም እሞታለሁ እኔም እነሳለሁ የሚል ትልቁ የክርስቲያኑ ተስፋ የትንሣኤ ተስፋ ነው። ስለዚህ ኢየሱስ ክርስቶስ ተነስቷል። ብዙዎቹ በብሉይ ኪዳንም በአዲስ ኪዳንም የሞቱ ሰዎች ዳግም የተነሱ ሰዎች ለምሳሌ አልዓዛርን ብንመለከት እንደገና ሞቷል። ጌታችን ኢየሱስ ክርስቶስ ግን ሞቶ ወደ ላይ አረገ። ትንሣኤው ለኛ ነው። ስለዚህ ኢየሱስ ክርስቶስ ሞቷል ብለን ስንናገር ያለ ምክንያት አይደለም። ኢየሱስ ክርስቶስ ሳይሞት ሞቷል አንልም። ኢየሱስ ክርስቶስ ሳይነሳ ተነስቷል አንልም። ሰዎቹ እንደሚሉት አይደለም። ኢየሱስ ክርስቶስ ነቢይ ሳይሆን ኢየሱስ ክርስቶስ ፍጹም ሰው ብቻ ሳይሆን ፍጹም አምላክ ፍጹም ሰው ነው። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። እንዴት አምላክ አይወልድም አይዋለድም ለሚለው ጌታ ኢየሱስ ክርስቶስ ባዮሎጂካሊ ልጁ ሳይሆን ለእግዚአብሔር የባህሪ ልጅ ነው። እግዚአብሔር ዓለምን ለማዳን ልጁን ላከ። የባህሪውን ልጅ ላከ። እሱ ከዘላለም ዓለም በፊት አምላክ ነው። ልኮ ዓለምን አዳነ። ይሄ ነው። ስጋ ለበሰ።
አምላክ ስጋ ለበሰ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ስጋ ለበሰ፣ ቃል ስጋ ሆነ ነው የሚለው። ዓለምን ለማዳን እግዚአብሔር ሰው ሆኖ መጣ። እግዚአብሔር ስጋ ለብሶ መጣ። ይሄ ነው ክርስትናችን፣ ይሄ ነው ክርስትናችን። ስለዚህ ይሄ ኢየሱስ ሞቶ ተነሳ። መሞት ማለት የዓለምን ኃጢአት ለማዳን ዓለምን ከእግዚአብሔር ጋር ለማስታረቅ ሞተ፣ ደግሞ ተነሳ። ለሁላችንም ትንሣኤ በኩር ሆኖ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ተጽናኑ ወንድሞች፣ እግዚአብሔር ልጁን ከሙታን አስነስቷል የሚለው ቀላል ክርስትና ምስጢር አይደለም። ስለዚህ ተስፋችን እግዚአብሔር ኢየሱስ ክርስቶስ ተነስቷል፣ ሞቷል፣ ተነስቷል። አሁን ግን በአብ ቀኝ ነው ያለው። እንደገና ይመጣል። ሲመጣ ለፍርድ ይመጣል። ለኃጢአት ደም ለማፍሰስ ለመሞትም መከራም ለመቀበል ሳይሆን መጀመሪያ በገዛ ወገኖቹ መከራን ተቀብሏል። አሁን ግን ለፍርድ ይመጣል። ስለዚህ በዚህ በተነሳው በኢየሱስ ክርስቶስ እመኑ፣ ከዘላለም ሞት ዳኑ። ኢየሱስ ክርስቶስ ይወዳችኋል። ክብር ለጌታ። ይሄን ሰብስክራይብ አዲስ ዩቲዩብ ሰብስክራይብ አድርጉ። ወዳችኋለሁ። ተባረኩ።